ይህንን ቻናል ሰብስክራይብ አድርጉ። ስለምወዳችሁ ነው ይህን የምላችሁ። ለእናንተ ምንም አይደለም፣ ለእኔ ግን ይጠቅመኛል። በጣም ነው የምወዳችሁ። ቻናሉ ሰብስክራይብ አድርጉ፣ ላይክ አድርጉ። ከተመቻችሁ ደግሞ ለጓደኞቻችሁ ሼር አድርጉ። ይሄ ማንኛውም ሰው ወደ ስኬት ጎዳና ሲሄድ የሚያሳልፈው መንገራገጮች አሉ። እነሱ ነገሮች እናወራለን። ማንኛውም ሰው በህይወቱ ጉዞ ውስጥ ትልቅ ቦታ ለመድረስ ነው የሚሄደው፣ ግን ሂደቱ በጣም ቀላል አይደለም። ሁላችንም የምናውቀው ሂደቱ ቀላል አይደለም። አንድ ሰው ስኬታማ ለመሆን በብዙ ነገር ሊገፋ ይችላል። አሉኝ የሚሉ ጓደኞች ሁሉ ሊጠሉት ይችላሉ። መገፋት አለ፣ መጠላት አለ፣ ማጣት፣ ተስፋ መቁረጥ፣ ብዙ አይነት ነገሮች ውስጥ አልፎ ነው ትልቅ ደረጃ ላይ የደረሰ ሰው ምንም አይነት መንገራገጭ ሳያጋጥመው አይደለም ትልቅ ደረጃ ላይ ደረሰው። ያንን ጉዞዎች ይሄንን ነገር ብዙ ሰው አያወራም። ስኬት ከዚህ ወጥ ተነሳው እዚህ ደረስኩ ይላል እንጂ መሀል ውስጥ ያለው መንገራጋጩ ብዙ ሰው አያወራም። ለምንድን ነው ማወራ? መሀሉ አይነገርም ነው የሚባለው። ግን ያን መከራ ሁላ ያሳልፋል። ማንኛውም ሰው ያሳልፋል። ብዙ መገፋት፣ ብዙ መጠላት፣ ብዙ ማጣት፣ መውረድ፣ የፈለገው ነገር አለማግኘት፣ በብዙ ሰዎች መከዳት። አንድ ሰው አለኝ የምለው ጓደኛ ሊከዳው ይችላል፣ አይዞ ላይል ይችላል። እንደውም ጭራሽ ተስፋ የሚያስቆርጥ ቃላቶች ሁላ ሊሰነዝርለት ይችላል። እንደዚህ አይነት ነገሮች ሁላ በህይወቱ ውስጥ እያለፈ ትልቅ ደረጃ ላይ ሲደርስ እርካታው። አንድ ሰው ስኬታማ ነው የሚባለው ያሳለፈ ሂደቱ ነው፣ ፕሮሰሱ ነው ስኬታማ እንዲሆን ራሱ የሚያስብለው። ስኬታማ ራሱ ካለ ምን ያሳልፈዋል? የሰው ለሰው የሚያወራ ታሪክ አለው፣ የሚነገር ነገር አለው። ያ የሚያወራ የሚናገረው ነገር ነገ ላይ የሚያወራና የሚናገረው ነገር ካለ በቃ ይሄ ሰው ስኬታማ ነው። ለምን? ትላንት ያሳለፈው ነገር ለሌሎች ራሱ ሼር ሲያደርግ ደስ እያለ ነው ያለፈውን ነገር ፊል እያደረገ ለሰዎች እንደው ሰዎች እንዲነሳሱ ያደርጋል። ማናችንም ተገፍተናል፣ ተጠልተናል፣ አተናል። እነኚህ ነገሮች ውስጥ ስናልፍ ግን በህይወታችን በተአምር ተስፋ መቁረጥ የለብን። ወደኋላ የሚባል መሀል አስፋልትና ህይወት ላይ ወደኋላ የለም። መቀጠል ብቻ ነው፣ መሄድ ብቻ ነው። ለምን? በተለይ የድሃ ልጆች ከሆናችሁ እናት፣ አባት፣ ወንድም እናንተን የሚያግዝ እንደፈለጋችሁ ጠይቃችሁ ማታገኙ ከሆናችሁ ወደኋላ የሚባል ነገር የለም። ተስፋ መቁረጥ የሚባል ነገር የለም። ለምን? ህይወቱ ሁሌ ወደፊት ነች። ከኋላ ላይ ምንም የምናገኘው ነገር የለም። ከፊት ላይ ነው ትልቅ ነገር የምናገኘው። ምንም አይነት ማጣት ይሁን ምንም አይነት ነገር ይድረስብህ፣ ግን ነገ ትልቅ ነገር ደርሳለሁ፣ የፈለኩት በህይወቴ ውስጥ የፈለኩት ነገር አገኛለሁ ብለህ የምትጓዥ ከሆነ ምንም ነገር ማግኘት ትችላለሽ። ለአንቺ መጠላትና መገፋት ለአንቺ አዲስ ነገር አይደለም። ለምን? ደርሶብሻል። አዎ ዋጥ አርገሽ ከባዱ ነገር አለሁልህ የምትባሉ ሰው ከጎናችሁ ከሌላችሁ በእውነት በጣም ከባድ ነው። ለምን? ሲከፋ፣ ሲደብር፣ ስታዝን፣ የሆነ ነገር ሞክሬ ሳይሳካልህ ሲቀር እንደዚህ አይነት ሰዎች ስታገኝ ከጎን ሲኖሩ በቃ እርካታው የሆነ ምንም ሳታገኝ የሆነ እርካታ ይሰማል። ለምን? በቃ ከጎኔ ናቸው ሰዎች፣ ብዙ ሰዎች ከጎኔ ስለሆኑ ያን ያክል ፊል አታረጉ። ያን ያክል ደግሞ ምንም ሳታገኝ ደግሞ ተጠልተ ተገፍተ ብዙ ነገር ደርሶብ አይዞ በርታ ይሄ ነገር ታልፋል የሚል ሰው ከሌለ በጣም በህይወት ውስጥ ብዙ ከባባድ ነገሮች ሊያልፉ ይችላሉ። ስለዚህ በህይወታችን ውስጥ ብዙ አይነት መንገራገጭ እናሳልፋለን። አዎ ያልፋሉ። ግን እነኚህ ነገሮች ውስጥ ጠንካራ ከሆነና ለነገሮች ቦታ ማንሰጥ ከሆነ እኛ ላይ ደረሱንብን ነገሮች አሉ። ያንን ነገሮች ተቋቁመን የምንጓዝ ከሆነ ነገ ላይ ትልልቅ ነገሮች ማግኘት እንችላለን፣ መድረስ እንችላለን። በጣም ከባባድ ነው የምንለው ነገሮች መቀየር እንችላለን። ምን ካረግነው? ነገ ተስፋ አርግተን ነገ ተስፋ ያረግነው ነገር በእውነት በትልቁ እንደሚሳካልን አምነን ጉዞ ውስጥ በጣም ከባባድ ጉዞ አለ። ከባባድ ጉዞ ውስጥ አልፋለሁ ነገ ይሻገራለሁ ብለን የምንጓዝ ከሆነ
በእውነት ብዙ ነገር ማግኘት እንችላለን። ብዙ ነገር በእጃችን ዛሬ የሌሉን ነገሮች ማየት እንችላለን። ማንኛውም ሰው ጠይቁት። ለምሳሌ ኃይሌ ገብረስላሴን ጠይቁት። በጣም ጀግና ሰው ነው። ብዙ ሪከርድ የራሱን ሪከርድ የሰባበረ ሰው ነው። 27 ጊዜ ሪከርድ የሰበረ ሰው ነው። አሁን ኃይሌን ብንጠይቆ ያ ትሬኒንግ ሲሰራ ጅብ መሃል ስሮጥ ቻሌንጅ አላጋጥመው? ሰው እንደዛ በሌሊት እንደዛ ስሮጥ ሰው ምንድነው አልተባለም? አልተገፋም? አልተጠላም? የትም አልደረስክም አልተባለም? ተብሏል። ግን በስኬት ጎዳና ውስጥ ደግሞ ማንኛውም ሰው እንደዛ ተብሎ ከትልቅ ቦታ ተነስቶ ትልቅ ቦታ የደረሰ ሰው የለም። ከትንሽ ቦታ ተነስቶ ነው ትልቅ ቦታ የደረሰው እንጂ። ስለዚህ ህይወት ውስጥ ብዙ መንገራገጭ አለ። መንገራገጩን አምነን ተቀብለን ግን ወደ ትልቁ ስኬት ወደ ትልቁ ጉዞ የምንጓዝ ከሆነ በህይወት ውስጥ ፕሮሰስ አለ። ያው ይሄንን ጉዞ ግን አሸናፊዎች ብቻ ነው ማሸነፍ የሚችሉት። ለምን? አሸንፋለሁ ብለህ ጀምሬ ብዙ ነገር ገጥሞ ከዛን ተስፋ መቁረጥ ካጋጠመና ተስፋን ቆርጠ ተስፋ መቁረጥ ኖርማል ነው። ተስፋ መቁረጡ ራሱ ቆርጠ ወደ ኋላ እንዳትቀር ተነስተ ትልቅ ቦታ መድረስ ይችላል። ወዳጄ ከታች እኮ ከመሬት ወዴትም አይወደቅ። አጣለሁ ዛሬ የሆነ ነገር ቢጀምር የሆነ ነገር ባረግ አጣለሁ ብለህ የምፈራ ነገር የለም እኮ ስለሌለ። ከሌለ ላይ ተነስተ ነው አገኛለሁ ብለህ የምትሄደው። ስለዚህ ወደፊት መሄድ ያን አክል ሊያስፈራቅ አይገባም። ተስፋ መቁረጥ አይገባም። ለምን? ትልቅ ነገር ለማግኘት ነው አንተ ሩጫ ላይ ያለው፣ አንተ ጉዞ ላይ ያለው። ስለዚህ ሂድ፣ ተጓዝ። የአሸናፊነት ስለ ልቦና በውስጥ ካለ ምንም ነገር ሊያቆም አይችልም። ብዙ ነገር ሊደርስብህ ይችላል። አዎ አይደርስብህ ማለት ነው። ማንኛችንም ደርሶብናል። ግን ያንን ነገር ወደ ውጤት መቀየር የሚችሉ ሰዎች አሉ። ስለ ልቦናቸው ጠንካራ የሆኑ አይምሯቸው ዛሬን ሳይሆን ነገያቸውን አሪቆ መመልከት የሚችሉ ሰዎች አሉ። ወዳጄ በስኬት ጎዳና ውስጥ ብዙ ነገር ይገጥመናል። ብዙ መንገራገጭ፣ ብዙ ውጣ ውረድ አለ። ያንን ውጣ ውረዶች ደግሞ ከልባችሁ የሆነ ነገር ከፈለጋችሁ በእውነት በጣም አዝናችሁ በጣም ተከፍታችሁ በህይወታችሁ ውስጥ ግን የሆነ ነገር መቀየር እንዳለባችሁ ውስጣችሁ ከነገረ የሆነ ጊዜ ከራሳችሁ ጋር ውሰዱ። በጣም ቁስል፣ በጣም ከባባድ ህመም የነበረው መጠላት፣ መገፋቱ እነሱ ነገሮችን አራግፉትና ድጋሜ ተነሱ። ያኔ ማንም አያስቆማችሁ። እርግጠኛ ነው የምላችሁ። የምትፈልጉ የምትመኙት ነገር ሁሉ በእጃችሁ ማግኘት ትችላላችሁ። ወዳችኋለሁ። ይህንን ቻናል ሰብስክራይብ አድርጉ። ቴንክ ዩ